በዚህ ቪዲዮ የምናየው እንዴት ለመሐመድ ቢን ዛይድ ዩኒቨርሲቲ ኦፍ አርቲፊሻል ኢንተለጀንስ እንዴት አፕላይ ማድረግ እንደምትችሉ በአጭሩ አሳያችኋለሁ። ሰው ወደ ዩኒቨርሲቲ ኦፊሻል ዌብሳይት ስትገቡ እንደዚህ አይነት ኢንተርፌስ ያሳያቸዋል። ደን አፕላይ ናው የሚለውን ክሊክ ስታደርጉ ከዚህ በፊት ገብታችሁ የማታውቀው ሬጅስተር አድርጋችሁ የማታውቁ ከሆነ ሬጅስተር እንድታደርጉ አይነት ፖርታል ያመጣላችኋል። ስማችሁን፣ ኢሜይል፣ ፓስዋርድ የመሳሰሉትን የሚጠይቅ ማለት ነው። ከዛ በኋላ ኢሜይል ካስገባችሁ በኋላ ሬጅስተር ስትሉት ባስገባችሁበት ኢሜይል ቬሪፊኬሽን ኮድ ወደ ኢሜይላችሁ ይልክላቸዋል። እሱን ኮፒ ካረጋችሁ በኋላ ተመልሳችሁ መታችሁ ፔስት ታደረጉታላችሁ። ደን ሎጊን ትሉታላችሁ ማለት ነው። ሎጊን ስትሉ እንደዚህ አይነት ኢንተርፌስ ያመጣላችኋል። ይሄን ኢንተርፌስ ካመጣላችሁ በኋላ ወደ አፕሊኬሽን ትሄዳላችሁ። አፕላይ ናው የሚለውን ነክታችሁ ማለት ነው። ያስመርጣችኋል። አንደር ግራጁዌት ፕሮግራም ነው ወይንስ ግራጁዌት ፕሮግራም። ከነዚህ ውስጥ ከእናንተ ጋር ኮምፓተብል የሆነውን የምትፈልጉትን ፕሮግራም ትመርጣላችሁ። አሳን ኤግዛምፕል ግራጁዌት ፕሮግራም እንምረጥ። ከግራጁዌት ፕሮግራም ደግሞ ከማስተርስ እና ከፒኤችዲ ያስመርጣችኋል። ፎር ናው ማስተርስ ፕሮግራምን እንምረጥ። ዘንድ በማስተርስ ፕሮግራም ያሉ ፕሮግራሞችን ወይም ፊልዶችን ያሳያቸዋል። እዚህ ጋር ማስተር ኦፍ ሳይንስ ኢን ኮምፒውተር ሳይንስ አለ፣ በማሽን ለርኒንግ አለ፣ በስታቲስቲክስ ኤንድ ዳታ ሳይንስ አለ። ከእናንተ ባክግራውንድ ጋራ ከተማራችሁት አንደር ግራጁዌት ዲግሪ ጋር የሚሄደውን ፒክ ታደርጋላችሁ። አስን ኤግዛምፕል ኢኮኖሚክስ ከሆነ ወይም ሌሎችም በስታቲስቲክስ ምናምን ለዚህ ለማስተርስ ኦፍ ሳይንስ ኢን ስታቲስቲክስ ኤንድ ዳታ ሳይንስን ፒክ ማድረግ ትችላላችሁ። እኔ ኦልሬዲ ፒክ አድርጌው ስለነበረ አስን ኤግዛምፕል እዚህ ጋር ያመጣል። እዚህ ጋር አፕላይ ናው እንደ አዲስ ከሆነ አፕላይ ናው የሚል ይመጣላቸዋል። እኔ ግን ኦልሬዲ መርጫው ስለነበረ ነው እንደዚህ አይነት ኢንተርፌስ ያመጣው። ለእናንተ ግን እዚህ ጋር አፕላይ ናው የሚል ያመጣላቸዋል። እሱን ክሊክ ስታደርጉ ይሄን ኢንተርፌስ ያመጣላቸዋል። እዚህ ላይ ገብታችሁ እያነበባችሁ እያንዳንዱን ዶክመንት መሙላት ነው። አሰን ኤግዛምፕል እዚህ ጋር ምን አለ? ፐርሰናል ዲቴይል አለ። ስለ ስማችሁን ምናምን የመሳሰሉትን ይጠይቃቸዋል። እነሱን ትሞላላችሁ። የምትፈልጉትን ፋክሊቲ ትሞላላችሁ። አካዳሚክ ስቶሪያችሁን ትሞላላችሁ። ኢምፕሎይመንት ወይንም ኢንተርንሺፕ ሂስትሪ ካላችሁ እሱን ትሞላላችሁ። ደን ሁሉንም እየሞላችሁ ስትወርዱ እዚህ ጋራ ዶክመንቶችን አፕሎድ የምታደርጉበት ኢንተርፌስ ያመጣላቸዋል። ኤቭሪቲንግ ከሞላችሁ በኋላ ከሚያስፈልጓችሁ ዶክመንቶች ለምሳሌ እንግሊሽ ፕሮፊሸንሲ ቴስት ይላል። ነገር ግን ሚዲየም ኦፍ ኢንስትራክሽን የተማራችሁት በእንግሊዝኛ ከሆነ እስከ ሃይ ስኩል ሊሆን ይችላል፣ ወይንም ደግሞ አንደር ግራጁዌት ዲግሪ ፕሮግራምን የተማራችሁት በእንግሊዝኛ ከሆነ እሱን ሚዲየም ኦፍ ኢንስትራክሽን ከዩኒቨርሲቲ ያጻፋችሁትን አፕሎድ ታደርጋላችሁ። አይልቴስ የመሳሰሉት አያስፈልጋችሁም ማለት ነው። ለእኔ ዲስፕሌይ እያደረገልኝ ያደለው ዶክመንት ቼክሊስት የሚለው እነዚህን ዲቴይሎች አንድ በአንድ ስላልሞላቸው ነው። እናንተ ከሞላችሁት በኋላ ያመጣላችኋል ማለት ነው። እዚህ ጋራ ሪፈሪ ሪኮሜንዴሽን የሚል አለ። ሪፈሪ ታስገባላችሁ ማለት የሪፈሪያችሁን ሪኮሜንዴሽን ሊያስገባላችሁ ሊሞላላችሁ የሚችል ሰው ኢሜይል፣ ስልክ ቁጥር ታስገባላችሁ። ግን you don't have to worry about it። የግዴታ አስተማሪያችሁ መሆን የለበትም። ጀስት አስተማሪ ነው ብላችሁ እነሱ ላይ ሞሉላችሁ ወይም ሪስፖንድ ላይ ያደርጉላችሁ ላታገኟቸውም ስለምትችሉ የጓደኞቻችሁን ኢሜይል ኦር የራሳችሁን ሌላ አካውንት አፕላይ በማታደርጉበት ማለት ነው ካስገባችሁ በኋላ ለራሳችሁ መሙላት ትችላላችሁ ማለት ነው። ክሮስ ቼክ የሚደረግ የሚጣራ ምናምን ኢንስቲትዩሽን ጋር ሄደው እንደዛ ስለማያደርጉ ይህን ይመስላል አፕሊኬሽን ፕሮሰሱ።